ፊልሙም የሚጀምረው የሺን የመጀመሪያ የትምህርት ቀኗ ላይ ነው። ይህ የመጨረሻ የስኩል ቆይታዋ ሲሆን በግቢ ውስጥም እየተዘዋወረች ክፍሏን በመፈለግ ላይ ትገኛለች። በዚህ ሰዓት ግን ሳታውቅ አንድ ጊሽ ከሚባል ተማሪ ጋር ተጋጭታ ልትወድቅም ስትል ቶሎ ብሎ እጇን ይይዛታል። በሰዓቱም ስልኩ ይወድቃል። እሷ ለተፈጠረው ነገር ይቅርታ ለመጠየቅ ቀና ስትል ግን ጊሽ ወዲያውኑ ከቦታው ሄዷል። ከዛ የትምህርት ቤቱ የአዲስ ተማሪዎች አቀባበል ስነ ስርዓት ላይ የትምህርት ቤቱ አስተዳደርም ለተማሪዎች የትምህርት ቤቱን ሰቃይና በጣም ጎበዝ ተማሪ የሆነውን ጊሽን ወደ መድረኩ ይጋብዘዋል። ጊሽም ወደ መድረኩ ወጥቶ ራሱን ሲያስተዋውቅ በዚህ ሰዓት ሁሉም የትምህርት ቤቱ ሴቶች ሺንንም ጨምሮ በጊሽ ተማርከው ሞቅ አድርገው ያጨበጭባሉ። ሺንም ከእሱ ጋር መሆን በጣም ከባድ እንደሆነ ታስባለች። ምክንያቱም በጣም ጎበዝ የሆኑ ተማሪዎች የራሳቸው የሆነ የተለየ ህንጻ ስላላቸው ነበር። በፊልሙም ጊሽ በጣም ጎበዝ ትልቅ የፈጠራ ችሎታ እንዳለውና የተለያዩ በጣም ከባድ የሚባሉ የሂሳብ ፕሮብሌሞቹንም በተማሪዎች ፊት ሲሰራ ያሳየናል። በኋላም ሺንና ሌሎች ሴቶች ተማሪዎች ጊሽ በካፌ ውስጥ እንዳለ መልእክት ይደርሳቸዋል። ከዛ ሁሉም ሴቶች እሱ ወዳለበት ቦታ በመከተል ወደ ህንጻው እስኪገባ ድረስ ተመስጠው ያዩታል። በሌላም ቀን ጊሽ በትምህርት ቤቱ በተዘጋጀ ሴሚናር ላይ ለተማሪዎቹ ስለ ህጻናት ካንሰር ማብራሪያ ይሰጣቸዋል። እሱ ሲያወራ ሁሉም ተማሪዎች በአትኩሮት ይመለከቱት ነበር። እዛው እንዳሉም ለሁሉም ተማሪዎች በስልካቸው የሆነ ፎቶ ይደርሳቸዋል። ከፍተውም ሲመለከቱት ጊሽ የሱ ክላስ ተማሪ ከሆነችው ሻሆ ከተባለች ሴት ጋር አብሮ የተነሳው ፎቶ ነበር። ሁሉም ተማሪዎች ፎቶውን ሲያዩ ሁለቱ ፍቅረኛሞች እንደሆነ ያስባሉ። ሺንም ይህንን ስታይ በጣም ትናደዳለች። በዚህም ምክንያት ቀኑን ሙሉ የጊሽን ፎቶ እያየች ስታሳልፍ የሷን ጓደኞች መጥተው ከቀን ቅዠቷ እንድትነቃ ይነግሯታል። በሰዓቱም የነሱ ክፍል ተማሪ የሆነው አጅን ወደ ሺን በመሄድ አበባ ይሰጣትና እንደሚወዳት ገልጾላት ፍቅረኛሞች እንዲሆን ይጠይቃታል። ነገር ግን ሺን ጥያቄውን ተቃውማ ጊሽን እንደምትወደውና በቅርቡ ስሜቷን ለሱ እንደምትነግረው አሳውቃው ትታው ትሄዳለች። ከዛ ሺንና ጓደኞቿ በመሆን በክፍላቸው ረብሻ ያስነሱና በዛ ክፍተት ሺን ጎበዞች ወደሚማሩበት ህንጻ ጊሽን ለማግኘት ትሄዳለች። ጊሽንም እንዳገኘችው ስጦታ ሰጥታው እንደወደደችውና አብሯት እንዲሆን ትጠይቀዋለች። ነገር ግን ጊሽ ጥያቄዋን ውድቅ አድርጎ ጎበዝ ተማሪ ያልሆነች ሴት በፍጹም እንደማትመቸው ነግሯት ጥሏት ይሄዳል። ሺንም በሁኔታው በጣም ትሸማቀቃለች። ቅሌቷን ማንም እንዳላየ ካረጋገጠችም በኋላ ፈጣሪዋን አመስግና ትሄዳለች። ነገር ግን ሁኔታው በካሜራ ታይቶ ስለነበር የትምህርት ቤቱ ዳይሬክተር ጋር ይደርሳል። ሁሉም ተማሪዎች ቀርጸዋት ለሁሉም ተማሪዎችና በሁሉም ሶሻል ሚዲያ ይተላለፋል። እሷም ወደ ቤቷ በተመለሰች ሰዓት አባቷ ድንገት ከቤት ወጥቶ እንድትሮጥ ይነግራታል። እሷም ግራ በመጋባት ለምን እንደምትሮጥ እየጠየቀችውም እያለ ከቤታቸው አይጥ መንጋ ሲወጣ ትመለከታለች። በዛም ቅጽበት ቤታቸው ሙሉ ለሙሉ ይፈርሳል። ምሽትም ላይ ጋዜጠኞች ወደ ቤታቸው በመምጣት አባቷን ስለተፈጠረው ነገር ይጠይቁታል። ሚዲያውም በአሁን ሰዓት ቤት አልባ ቤተሰቦች መሆናቸውን ገልጾ መረጃው በፍጥነት ይሰራጫል። በቀጣይ ቀን የትምህርት ቤት ተማሪዎች ዜናውን ስለሰሙ ሺንን ለመርዳት በማሰብ የክፍሏ ተማሪዎች አንድ ላይ በመሆን ገንዘብ ማሰባሰብ ይጀምራሉ። በሰዓቱም ሺን ራሷን ሸፍና በመደበቅ ወደ ትምህርት ቤት ለመግባት ስትሞክር ተማሪዎችም ጎትተው ብር ወደሚሰበሰብበት ይወስዷታል። እሷም የሚያደርጉትን ነገር እንዲያቆሙ እየነገረቻቸው እያለ በዚህ መሃል ጊሽ በቦታው ደርሶ አባቷ ርካሽ ፊት መግዛት እንዳልነበረበትና ትክክል እንዳልሰራ ይነግራታል። ሺንም በጣም በመናደድ ለአባቷ መከራከር ትጀምራለች። አባቷ ርካሽ ቤት የገዛው እሷን የተሻለ ትምህርት ቤት ለማስተማር እንደሆነ በመናገር ጥሩ ውጤት ማምጣት የሰዎች ማንነት መለኪያ እንዳልሆነ ትገልጽለትና በሚቀጥለውም ከሱ ስም ቀጥሎ የእሷ ስም እንደሚጻፍና ጎበዝ ተማሪ እንደምትሆን በሁሉም ተማሪዎች ፊት ቃል ገብታለት ተናዳ ጥላው ትሄዳለች። ከዛ ከአባቷ ጋር በመሆን የቀረቃቸውን እየሰበሰቡ ሁኔታው እስኪመቻች ድረስ የአባቷ ጓደኛ የሆነው አሊ ቤት መሆን እንደሚችሉ እንደነገረውና እዛ እንደሚሄዱም ይነግራታል። ተያይዘውም ወደ አሊ ቤት ይሄዳሉ። እዛ እንደደረሱ አሊና ባለቤቱ ኤሚ ሆነው በጥሩ አቀባበል ተቀብለዋቸው ወደ ቤት ያስገቧቸዋል። ሺንንም ከትንሹ ልጃቸው ጋር ካስተዋወቋት በኋላ ኤሚም ሺንን ለጊዜው የምታርፍበትን ክፍል ልታሳያት ይዛት ትሄዳለች። በዚህ መሃል እናትየዋ እሷ የምትማርበት ትምህርት ቤት የሷ ታላቋ ልጅ እንደሚማርና በጣም ጎበዝና ታዋቂ እንደሆነ በመግለጽ በሱ እንደሚኮሩ ትነግራታለች። ቀጥላም እንደ ሺን አይነት ልጅ ቢኖራት ደስ እንደሚላትና ጓደኛ መሆን እንደሚችሉ ገልጻ በቀልድ መልክ አንድ ቀን ምናልባት የልጇ ሙሽራ ልትሆን እንደምትችል ትነግራታለች። በዚህ ሰዓት ሺን ትምህርት ቤታቸው የምትወደው ልጅ እንዳለ ነግራት ወደ ክፍሏ ትገባለች። በክፍሉ ውስጥም የጊሽን ፎቶ አግኝታ ለማቃጠል ትሞክራለች። ቢሆንም መጨከን ያቅታታል። ሙሉ ክፍሉን በጊሽ ፎቶ የተሞላ ነበር፣ ትራሱና አንሶላውም ሳይቀር። ከዛ በድንገት ጊሽ ወደ ሺን ክፍል ይመጣል። እሷም የናሊ ልጅ መሆኑን ትገነዘባለች። ጊሽም ወደ ውስጥ በመግባት የሱ ፎቶ ያሉበትን ነገሮች እንድትሰጠው ጠይቋት ለማንሳት ሲሞክር ሺንም ትከለክለውና የሷ እንደሆኑ ትነግረዋለች። ጊሽም ልክ እንደሆነች በመግለጽ የሱ ጉዳይ እንዳልሆነና አንድ ቤት ቢኖሩም እንደማይመለከተው ነግሯት ክፍሉን ለቆ ይወጣል። በማግስቱም ጊሽ ወደ ትምህርት ቤት በሳይክሉ ሊሄድ ሲል
እናቷ አስቁማው በዛውም ሺንን ይዟት እንዴት ትነግረዋለች። ከዛ ሺንም ከኋላ ተቀምጣ ይሄዳሉ። በዚህም ሺን በጣም ደስ ይላታል። ነገር ግን ጊሽ ግማሽ መንገድ ላይ ሳይክሉን አቁሙት አንድ ቤት እንደሚኖሩ ለማንም እንዳትናገር ያስጠነቅቃትና ከሷ 5 ሜትር እንድትርቅ በመግለጽ ጥሏት ይሄዳል። ሺን በትምህርት ቤት ውስጥ እያለች ኤሚ የጊሽን አስቂኝ ቪዲዮ ትልክላታለች። እሷም አይታው ትስቅና ለጊሽ ትልክለታለች። እሱም ከተመለከተው በኋላ ሺንን ከክፍሉ ያስጠራታል። ተማሪዎችን በዚህ በጣም ይገረማሉ። ሺንም ከሱ እንድትርቅ አስጠንቅቋት እንደነበር ነገር ግን አሁን ራሱ ወደ እሷ እንደመጣ ትነግረዋለች። እሱም የላከችለትን ቪዲዮ በማሳየት ከስልኳ ላይ እንድታጠፋው ይጠይቃታል። ሺንም ይህንን አጋጣሚ በመጠቀም በዚህ ሴሚስተር በማስጠናት እንዲረዳትና ጎበዝ ተማሪ እንድትሆን እንዲያግዛት አለበለዚያ ግን ለሁሉም ተማሪ እንደምታሳይ በመንገድ ታስፈራረዋለች። ጊሽም አማራጭ ስለሌለው በሐሳቧ ይስማማል። ከዛ ጊሽ እሷን ከሂሳብ ትምህርት ማገዝ ይጀምራል። በመጀመሪያ ሺን ለመረዳት ብትጥርም በጣም ትቸገራለች። ነገር ግን ከብዙ ድግግሞሽና ሙከራ በኋላ እየተረዳች ትመጣለች። ሺንም በሁሉም ቦታ ማጥናት ትጀምራለች። በትምህርት ቤትም እያጠናች በመራመድ ላይ እያለች ከሰው ጋር እንዳትጋጭ አፍቃሪዋ አጅን በመምጣት ይከላከልላታል። ድንገትም ከፎቅ ላይ የወደቀ አበባ ማስቀመጫ ሊመታት ሲል አጅን በፍጥነት ደርሶ ያድናታል። ጊሽም ምን ያህል እያጠናች እንደሆነ ያስተውላል። እሷንም ማስጠናቱ እንደቀጠለ ነው። ከበድ የሚሉትን የሂሳብ ፕሮብሌሞችን ሰጥቷት በደንብ እንድትሰራውና እንድትለማመደው ገልጾ ፈተና ላይ ሊመጣ እንደሚችል ይነግራታል። ሺንም በስንት መከራ ለፍታ ጥያቄዎችን ትሰራለች። ከዛ መስራቷን ለማሳየት ወደ ጊሽ ስትዞር እዛው በተቀመጠበት እንቅልፍ እንደወሰደው ታስተውላለች። እሷም በመሄድ ከጎኑ ተቀምጣ እሱ የሚጠብቀውን ውጤት እንደምታመጣና እንደምታልፍ ለራሷ ቃል ትገባለች። እዛውም እንቅልፍ ይወስዳታል። በሰዓቱም የጊሽ እናት ወደ ክፍሉ ስትገባ ሁለቱ እያጠኑ ተኝተው ስታያቸው ተደስታ በስልኳ ፎቶ ታነሳቸዋለች። በቀጣይ ቀን ሺን ፈተናውን በአግባቡና በጥንቃቄ ትሰራለች። ከዛ ተማሪዎቹ የፈተና ውጤታቸውን ለማየት በሚሄዱ ጊዜ የሺንም ስም ከጎበዝ ተማሪዎች ተርታ አልተጻፈም ነበር። በዚህም በጣም ታዝናለች። ተማሪዎቹም ቃል የገባችው እንዳልተገበረች በመናገር ያሾፉባታል። በዚህ ሰዓት የትምህርት ቤቱ ዳይሬክተር ከጊሽ ጋር ወደ ተማሪዎቹ በመምጣት የተማሪዎቹን ውጤት በድጋሚ ቼክ በማድረግ እዚህ ጋር ያልተጻፈ ተማሪ እንዳለ በመናገር የሺንን ስም ከጎበዝ ተማሪዎች መደዳ ይጽፈዋል። በዚህ ሰዓትም የሺን ጠላት የሆኑት በጣም ሲናደዱ፣ ጓደኞቿ ግን በጣም ደስተኛ ይሆናሉ። ሺንም ቃሏን ጠብቃ ጎበዝ እንደሆነችና ስሟ እንደተጻፈ ለጊሽ ስትነግረው እሱም እንኳን ደስ አለሽ ብሏት ይሄዳል። በቀጣይ ቀን በትምህርት ቤቱ ለ87ኛ ጊዜ የሚካሄደውን የተማሪዎች ግጥሚያ ላይ አጁን ከጊሽ ጋር ይወዳደራል። አጁንም ጊሽን ለማሸነፍና በዚህም ምክንያት ሺን ልትወደው እንደምትችል ያስባል። ነገር ግን ጨዋታው ጊሽ ያሸንፍና አጁን በጣም ይናደዳል። የጊሽም እናት ጊሽን ከሚያደንቁትና ከሚያበረታቱት ጎን ሆና እየደገፈች ትገኛለች። በዚህ ሰዓት የጊሽ እናት ሺንና ጊሽ እያጠኑ ፎቶ የተነሱትን ለሁሉም ተማሪዎች በማሳየት አብረው አንድ ቤት እንደሚኖሩ ለሁሉም ተማሪዎች ትነግራቸዋለች። ጊሽም አጁንን ስላሸነፈው ማናደድ ይጀምራል። አጁንን በጣም ስለተናደደ ሊመታው ሲይዘው በዚህ ሰዓት ሺን በመሃላቸው በመግባት ታገላግልና አጁን በጣም ጥሩ ሰው እንደሆነና ጊሽ ሰዎችን እንደፈለገ ማድረግ እንደማይችል በመንገር በተጨማሪም የሱን ትዕቢተኝነት እንደማትወድለት ትገልጽለታለች። በዚህ ሰዓት የጊሽ ጓደኛ የሆነው በስክሪን አገናኝቶ ከዚህ በፊት ሺን ጊሽን እወዳለሁ ብላ የጠየቀችበትን ቪዲዮ ከፍተዋል። ሺንም ትናደድና ኤሚ የላከችላትን የጊሽን ቪዲዮ በስክሪኑ ላይ ታሳያለች። ከዛ ሁለቱ ቡድኖች መጣላት ይጀምራሉ። በሰዓቱም ጊሽ ሺንን ለብቻው ወደ ሌላ ቦታ በመውሰድ ለምን እንደዚህ እንዳደረገች ይጠይቃታል። እሷም ሁሌም በተማሪዎች ፊት እንዳመናጭቃትና አንድ ቀን ለሱ ያላትን ስሜት እንደምታጠፋው በመግለጽ የሃይስኩል ትምህርቷን ጨርሳ ዩኒቨርሲቲ ስትገባ ከሱ የተሻለ መልከ መልካም ወንድ እንደምትወድና እንደምታገባ ትነግረዋለች። በዚህ ሰዓት ጊሽ ወደ ሺን ቀረብ በማለት መቼም ቢሆን ልትረሳው እንደማትችል ነግሯት ይሄዳል። ወደ ቤት ሲመለሱም የጊሽ እናት ሺን ለጊሽ ስሜት ስላላት ደስ እንዳላትና ሺን እነሱ ቤት ከመጣች ቀን ጀምሮ ጊሽ እንደተቀየረና አባቱ በስራ ስለሚወጠር ለጊሽ ጊዜ ስለማይሰጠው ጊሽ ደስተኛ እንዳልሆነ ትነግራታለች። ሺንም በሰማችው ነገር ደስ ብሏት ለእናቱ ምንም ቢሆን እንዳትጨነቅና ሁሌም ከጎኑ እንደምትሆን ትገልጽላታለች። በማግስቱም ጊሽ የውጭ ሀገር እድል የሚያስገኝለትን ፈተና ለመፈተን ሊወጣ ሲል ሺን እድል እንዲቀናው በማሰብ ያዘጋጀችለትን የአሻንጉሊት የሚመስል ነገር ቦርሳው ላይ ታደርግለታለች። ከዛ እዛም ደርሶ ወደ ትምህርት ቤቱ እየገባ ሳለ ከደረጃው ተንሸራቶ ይወድቅና ከፈተናው ያረፍዳል። ወደ ውስጥም እንደገባ የሚሰራበት እርሳስ ይሰበርበታል። ወዲያውንም ውስጡ ጥሩ ስሜት ስላልተሰማው ይረበሻል። በዚህ ሰዓት ሺን የሰጠችው ነገር እንዲህ እንዳደረገው ያስባል። ስላመመውን ፈተናውን አቋርጦ ወደ መጸዳጃ ቤት ይሄዳል። በዛውም አየር ለመቀበልና ውሃ ለመጠጣት ያስባል። በዚህ ሰዓትም ሺን ተደብቃ ጊሽ ደህና መሆኑን ታረጋግጣለች። ከዛ ወደ ቤት ለመመለስ ስታስብ በድንገት የሞተር ሳይክል ይገጫትና ራሷን ስታ ትወድቃለች። በዚህ ጊዜ ጊሽ አይቷት ስለነበር ሮጦ ወደ እሷ ይሄዳል። ወዲያውንም ወደ
ሆስፒታል ይወስዳታል። ሺንም ስትነቃ ራሷን ቤት ውስጥ ሆና ታገኘዋለች። በእሷ ምክንያት ጊሽ ፈተና እንዳመለጠው ታስብና በጣም ታዝናለች። በሌላ በኩል ጊሽ ከወላጆቹ ጋር ሆኖ በድጋሚ ፈተናውን መፈተን እንደማይፈልግና ምክንያቱም ደግሞ ወደ ካምፓኒው መግባት ስለማይፈልግ እንደሆነ ይነግራቸዋል። አባቱም በነገሩ በጣም ይናደዳል። እናቱም ትደነግጣለች። ጊሽም እስከዛሬ ድረስ እነሱ የሚፈልጉትን ነገርና እነሱ የሚያስደስታቸውን ነገር እያደረገ እንደኖረ እሱ ደስተኛ እንዳልነበር በመግለጽ አሁን ላይ ግን እሱ የሚያስደስተውን ነገር እንዲያደርግ እንዲፈቅዱለት ይነግራቸዋል። ቀጥሎም ለምንም ነገር እንዳያስገድዱት ነግሯቸው ስለተፈጠረው ነገር ይቅርታ ጠይቆ ትቷቸው ይሄዳል። ሺንም ውጭ ሆና ሁሉም ነገር ሰምታ ስለነበር የጊሽን እናትና አባት ይቅርታ ጠይቃ ጊሽን ለመፈለግ ትወጣለች። ከዛ ጊሽን አግኝታው አብረው ቁጭ ብላ ማውራት ይጀምራሉ። ሺንም እሱ ከሌሎች የተለየ በመሆኑ የሚወደውን ማግኘትና መሆን እንደሚገባው በመግለጽ ህልሙን ብቻ እንዲከተል ነግራው ሁሌም ከጎኑ እንደሆነችና እንደምታበረታታውም ትነግረዋለች። ጊሽም ራሱን በመቻል የሚፈልገውን ህይወት ለመኖር ይወስናል። ከዛ ከቤት ለመውጣትና ወደ ቴክኖሎጂ ዩኒቨርሲቲ ለመግባት ያስባል። አባቱን ለመሰናበት ቢሞክርም ግን ተናዶበት ስለነበር ዝም ሲለው ሳይሰናበተው ወደ ዩኒቨርሲቲው ይገባል። ሺንም ጊሽ የእንስሳት ጤና ላይ እንደሚሰራ ስታውቅ እሱን ለማግኘት ወደሚሰራበት ትሄዳለች። እናም ትንሽዬ ትል ሰጥታው እንዲመረምረው ትነግረውና እሱ ደህና መሆኑን በመጠየቅ በቂ እንቅልፍ እየተኛ እንደሆነና ምግብ በአግባቡ እየበላ እንደሆነ ትጠይቀዋለች። ጊሽም ደህና እንደሆነ በመግለጽ መሄድ እንዳለባትና ወደ ስራው መመለስ እንዳለበት ነግሯት ትሄዳለች። የዛን ዕለት ምሽት ሺን ለጊሽ ራት ሰርታለት በዛውም የት እንደሚኖር ለማወቅ ትከተለዋለች። በዚህ ሰዓት ግን ጊሽ የክላሱ ተማሪ ከሆነችው ሻዎ ጋር አብረው ታያቸዋለች። ተያይዞም ወደ ቤት ሲገቡና መብራት ሲያጠፉ ሺንም ባየችው ነገር በጣም አዝና አብረው እንደሚኖሩ ታስባለች። በቀጣይ ቀን ሺን አጁንን አግኝታው አብሯት ሆኖ ጊሽንና ሻውን እንዲከታተሏቸው ትጠይቀውና አብረው ይሄዳሉ። በመናፈሻ ውስጥ ሆነው እየተከታተሏቸው እያለ ጊሽ ያያቸዋል። ጊሽም ምን እንደምትሰራ ሲጠይቃት ሺንም አብረው የፍቅር ቀን እያከበሩ እንደሆነ ትነግረዋለች። ሻውም ሁለቱን አብረው ፎቶ ታነሳቸዋለች። ጊሽም በሁኔታው በጣም ይናደድና እሱም ሺንን ለማናደድ ከሻው ጋር አብረው ፎቶ መነሳት ይጀምራል። በኋላ አጁን የሚያፈቅራት ልጅ ልክ እንደመጣች መኪናውን የፈጠነ እንዲነዳው ከሹፌሩ ጋር ይስማማሉ። ድንገትም ሻው ስትመጣ በስምምነታቸው መሰረት ሹፌሩ በፍጥነት አስነስቶ ይሄዳል። አጅን ግን እንዲመለሱ ቢጠይቀውም መንገዱን ይቀጥላል። እንዲህም እንዳለ ጊሽ ሺን ጋር ደርሶ ከሱ ጋር ይወስዳትና በጀልባ ላይ መሄድ ይጀምራሉ። ከዛ ጊሽ ለምን ወደዚህ እንደመጣች ይጠይቃታል። እሷም እሱን ከሻው ጋር ማታ ወደ ቤት ሲገባ እንዳየችውና ከሷ ጋር ምን እንደሚሰራ ትጠይቀዋለች። ጊሽም ስላለ ሁኔታ ለሺን ማስረዳት ይጀምራል። ናና የሚባል አንድ የካንሰር ታማሚ ልጅ እንዳለ በመግለጽ የሷ አባት ድርጅትና የሻው አባት ድርጅት ለካንሰር ታማሚ ሆስፒታል የገንዘብ ድጋፍ እንደሚያደርጉላቸው በዚህም ምክንያት ከሻው ጋር እንደሆኑና የሚፈልገውን ነገር እስኪያገኝም አብሯት እንደሆነና የወደፊት ህልሙ ጥሩ ዶክተር መሆን እንጂ የአባቱ ካምፓኒ ውስጥ መስራት እንዳልሆነ ይነግራታል። ጊሽም ሺን የመጀመሪያ እሱን የወደፊት ህልም ያጋራት ሰው እንደሆነች ይነግራታል። በዚህም ሰዓት ሺን በደስታ ጀልባው ላይ ትቆማለች። ነገር ግን ወደ ውሃ ውስጥ ስትገባ ጊሽም አብሯት ይገባል። ከዛ ከወጡም በኋላ ወደ ከተማ የሚወስዳቸውን የመጨረሻ መኪና ያመልጣቸዋል። በዚህ ሰዓትም እዛ ሆቴል ይዘው ለማደር ይወስናሉ። ከዛ ወደ ውስጥ በመግባት እዛው የገዙትን ልብስ ከቀየሩ በኋላ ጊሽ የሚበሉትን ነገር ለመግዛት ይወጣል። በዚህ ሰዓትም ሺን ብቻዋን መሆን ትፈራና ዣንጥላ ይዛ በመውጣት ጊሽን ትፈልገዋለች። በሰዓቱም የሆነ ሰው ከኋላ እየተከተላት እንደሆነ አስባ ዣንጥላዋን ጥላው መሮጥ ትጀምራለች። ድንገትም ጊሽ ያስቆማትና ለምን እንደወጣች ይጠይቃታል። እሷን ፈርታ እንደሆነ ስትነግረው ሹራቡን አውልቆ ይሰጣትና ወደ ሆቴሉ ይመለሳሉ። ሺንም ጊሽ እንቅልፍ እንደወሰደው ስታይ ጊሽን ያገባች ሴት ምን አይነት እድለኛ እንደሆነችና የወደፊት ሚስቱ ከራሷ በላይ ተወደው እንደሆነ ራሷን ትጠይቃለች። በዛውም ሺን እንቅልፍ ይዟት ይሄዳል። በዚህ ጊዜ ጊሽ እንቅልፍ እንዳልወሰደውና የተናገረችውን እየሰማት እንደነበር እንረዳለን። እሱም የሷን ያለ የሚወደው ሰው እንደሌለና በፍጹም እንደማያገኝ ይናገራል። በቀጣይ ቀን ጠዋት የጊሽ እናት ደውላ አባቱ በጠና ታሞ ወደ ሆስፒታል እንደገባ ትነግረዋለች። ከዛ ጊሽና ሺን በፍጥነት ወደ ሆስፒታሉ ይሄዳሉ። እዛም ሲደርሱ የሺን አባት በጣም አዝኖ የጊሽ አባት ለረጅም ጊዜ በልብ ህመም ይሰቃይ እንደነበር ያወራል። ዶክተሩም የጊሽ አባት የልብ ቀዶ ጥገና እንደሚያስፈልገውና ረዘም ያለ ሰዓት እንደሚወስድ ይነግራቸዋል። ቀጥሎም ድርጅቱ ችግር ላይ እንዳለና ሁሉም ነገር የአባቱ ውሳኔ እንደሚያስፈልግ ለጊሽ ይነገረዋል። በዚህ ጊዜ ጊሽ ሁሉንም እንደሚያስተካክለውና ወደ ድርጅቱ እንደሚሄድ ለእናቱ ይነግራታል። ከዛ ከድርጅቱ ሰራተኛ ጋር ወደ ቢሮ ይሄዳል። ሺንም ጊሽን ተከትላ ትሄዳለች። በዚህ ሰዓት ጊሽ ከሻው ጋር ተገናኝቶ አባቱን ስለሚያክሙት ዶክተሮች በልብ ኬዝ ላይ ልምድ ያላቸው ዶክተሮች ጋር ታገናኘዋለች። በኋላም ጊሽ ወደ ቢሮ ተመልሶ ስለ ችግሮቹ መፍትሄ መፈለግ ይጀምራል። እንዲህም እንዳለ አባቱ ከቀዶ ጥገናው ቢወጣም ግን ወደ ከፍተኛ ክትትል የሚደረግበት ክፍል ውስጥ ነበርና የገባው። በዚህም ሰዓት ጊሽ እየተከዘ ከአባቱ ጋር ያሳለፈውን ጊዜ እያሰበ በትዝታ ይዋጣል። ከዛ ወደ ቤት ተመልሶ የካምፓኒውን ችግር ላይ መፍትሄ ማፈላለጉን ይቀጥላል። በዛውም እንቅልፍ ይወስደውና ሺንም መታ ታስተካክለዋለች። በማግስቱም ጊሽ አርፍዶ ይነቃና ተቻክሎ ሺን ያዘጋጀችለትን ቡና ሳይጠጣ ይወጣል። አመሻሽ ላይም ሺን ዣንጥላ ይዛ ጊሽን ከካምፓኒው ውጭ ትጠብቀዋለች። እሱም ሲወጣ
ይመለከታትና ወደ እሷ ይሄዳል። እሷም ዝናቡ እንዳይመታው ብላ ዣንጥላ ይዛለት እንደመጣች ስትነግረው እሱ ግን እርዳታዋን እንዳልጠየቃትና ለእሷ የሚሆን ጊዜ እንደሌለው በመግለጽ በስራና በአባቷ ሀሳብ ስለተወጠረ ከሱ እንድትርቅ ነግሯት ይሄዳል። በኋላም ላይ ሺን ብቻዋን በተቀመጠችበት አባቷም ይመጣና ሁኔታዋን ተመልክቶ ከዚህ ብትሄድና ለብቻዋ በመሆን ጊዜ እንድታሳልፍ ይነግራታል። እሷም በሀሳቡ ተስማማና ታቅፈዋለች። ከጥቂት ቀናትም በኋላ የጊሽ አባት ደህና እየሆነ ይመጣል። ሙሉ ቤተሰቡም እሱን በመንከባከብ ላይ ይገኛሉ። አባትየውም ጊሽ ከሻው ጋር ስላለው ግንኙነት ይጠይቀዋል። ጊሽም ከሻው ጋር የሚገናኘው በካምፓኒው ላይ ስላለው ችግር መፍትሄ ለመፈለግ ብቻ እንደሆነ ሲነግረው አባትየውም ቀጥሎ ማንኛውም ያፈቀራ ሴት ካለች ማግባት እንደሚችልና ምንም እንዳያሳስበው ይነግረዋል። ከዛ ሺን የጊሽ አባት አሁን ያለበትን ሁኔታ ለመመልከት ትመጣለች። ጊሽም ይዟት ይወጣና ከሻው ጋር ቀለበት ሊያስሩ እንደሆነና ትምህርቱንም ለትንሽ ጊዜ ሊያዘገየው እንዳሰበ ይነግራታል። ሺንም በጣም በመደንገጥ እንኳን ደስ አለ ትለውና ከሱ ጋር ለመሆን በጣም ትልቅ ህልም እንደነበራትና እውን ሆኖም ለማየት ጓጉቷ እንደነበር በመግለጽ አሁን ላይ ግን እንዳበቃና ቅዠት እንደሆነ ነግራው እያለቀሰች ትሄዳለች። ከዛ እቃዎቿን ሰብስባ ለመሄድ ትዘጋጃለች። አሊና ኤሚ የሚሰናበቷታል። ከጊዜያትም በኋላ ሺን በአንድ ሆስፒታል ውስጥ በነርስነት ስትሰራ እንመለከታለን። ፌስቡኳን በምትመለከትበት ጊዜ ጊሽንና ሻውን ትመለከታቸዋለች። ከዛ ጊሽ በቀድሞ ትምህርት ቤታቸው ተገኝቶ ንግግር ሊያደርግ እንደሆነ ስትሰማ እዛም በመሄድ በተማሪዎቹ ተደብቃ ንግግሩን ለመመልከት ትወስናለች። ከዛ ወደ ውስጥ ስትገባ ጊሽም ንግግር ሊያደርግ እንደሆነ መረጃ የደረሳት ለሷ ብቻ እንደሆነ ይነግራትና ይህንንም ያቀነባበረው አሁንም ድረስ እንደምትወደው ለማረጋገጥ ፈልጎ እንደነበር በመግለጽ እሱም እንደሚወዳትና በጣም እንደናፈቀችው ነግሯት ከሷ ጋር በተለያዩበት ጊዜ ስለሷ ብቻ ያስብ እንደነበርና የእሱን ልብ ያሸነፈችው ብቸኛዋ ሴት እሷ ብቻ እንደሆነችም ገልጾ እንድታገባው ይጠይቃታል። ሺንም ህልሟ በመጨረሻም እውን ሆኖ ስታየው በጣም በመደሰት እሺ ብላ ተቀብላው የህይወቷን ቀሪ ጊዜ ከሱ ጋር ለማሳለፍ ስትንደረደር እያሳየን ፊልሙ ይጠናቀቃል።